ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሙሳሊያ ቤተሰቦች እንዴት ናችሁ? ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ደግሞ የማሳያችሁ ማኮራኒ ፓስታ የሚባል አሰራር ነው እና ተከታተሉኝ። እዚህ ደግሞ ማኮራኒ እንቀቅያለሁ። እዚህ ደግሞ ክሽናዬን ሰርቻለሁ። እዚህ ደግሞ ክሬም ጠብክ አላመጡልኝም ነበር አረቦች እና ክሬም ጠብክ ነው የምሰራው። ተከታተሉኝ ኢንሻአላህ። እና እዚህ ጋር 3 የሾርባ ማንኪያ ዱቄት ወተት አስቀምጫለሁ። እናንተ ከፈለጋችሁ የሳይል ወተቱን ካላችሁ ችግር የለውም። እዚህ ጋር ደግሞ 2 ማንኪያ ነጭ ዱቄት፣ እዚህ ደግሞ የገበታ ቅቤ፣ እዚህ ደግሞ ግማሽ የሾርባ ማንኪያ ነሻ የበቆሎ ዱቄት ማለት ነው። ይሄ ነው የሚያስፈልገን። በቀዝቃዛ ውሃ ነው የምናዋህደው ማለት ነው። ሙቅ ውሃ ከሆነ ሊያዝብን ስለሚችል መጀመሪያ በቀዝቃዛ ውሃ ነው የምናዋህደው። ኋላ እና እንደዚህ ከእሳት ላይ ጥጄዋለሁ። ይቅርታ ከውሃ ሳረግና ስመታው አላሳየኋችሁም። እንዲሁም እሳት ላይ ሳረገው እንደዚህ እየወፈረ የመጣ ነው። ምናልባት ይሄ በሸመል ሊመስላችሁ ይችላል። በሸመል አይደለም፣ ራሱን ችሎ ክሬም ጠብክ ሲዘጋጅ እንደዚህ ነው የሚዘጋጀው። ምናልባት ውሃ ከአጠራችሁ መጨመር ትችላላችሁ። አሁን ይሄ ትንሽ ወፈር ብሏል እንደዚህ እንደምታዩት ማለት ነው። እና ትንሽዬ ጨው ታረጉበታላችሁ ኢንሻአላህ። አሁን አላቀላቀለውም ምክንያቱም ስለሚበርድ አሁን አይበላም። ልክ እንዳቀላቀልኩት ደግሞ አሳያችኋለሁ። እሺ እንደዚህ አድርጌ በዚህ መልኩ አቀላቅየዋለሁ ከሰራሁት ኩሽና ጋር ማለት ነው። እና ማኮራኒ ሲቀላቀል ደግሞ አሳያችኋለሁ። ፍልፍል አስወድ ነው። ትንሽ ሲፈጅ ይጣፍጣል። በርበሬም ካላችሁ እናንተ ማለት ትችላላችሁ ኢንሻአላህ። እሺ በዚህ መልኩ ወደዚህ ገለብጥና አዋህደዋለሁ። የገለበጥኩ እንዳላሳያችሁ ባንድ እጄ እየሰራ ባንድ ይቅርታ ካሜራ ስላያስኩኝ ነው። የመዳም ቅመም በስልኳ ነው ካሜራው እና በጣም የሚጣፍጥ ነው። አንዳንድ ጊዜ አረቦች እንትና ያመጡልንም ምን ነበረ ስሙ ይሄ ክሬም ጠብክ በቤታችን እንደዚህ ሰርተን ክሽና አድርገን አሳምረን ሰርተን አረቦቻችንን እናስደስታለን። ያው በደንብ አላማሰልኩትም። እስኪ ላማስለው አንዴ። በዚህ መልኩ ጨርሻለሁ። አመሰግናለሁ እዚህ ድረስ ስላያችሁ ስለተከታተላችሁ።
አበርቱኝ። ጀዛኩሙላሁ ኸይረን። አይዞሽ በርቺ፣ ጠንክሪ ለምትሉኝ ሁላችሁም አመሰግናለሁ። እና እንደዚህ በቀላሉ ሰርታችሁ መመገብ ትችላላችሁ። ያው ከመጀመሪያው ጀምሮ ያላሳየኋችሁ ስራ በጣም በዝቶብኝ ነበር፣ ይቅርታ። ለቀጣይ ጊዜ ደግሞ ከመጀመሪያው ጀምሬ ሽንኩርት ከተፌ ከማቁላላት ምናምን አሳያችኋለሁ ኢንሻአላህ።